እሺ አሁን ማቀራረብ ጀመርኩኝ። እያቀራረብኩኝ ነኝ፣ ነገር ግን አልጨረስኩኝም። የተወሰነ ካቀረብኩኝ በኋላ እንትን እያልኩኝ ነኝ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ እንደውም ቀለል ያለ ፍጡር ይዤ መጥቻለሁኝ። አበረታቱኝ እላችኋለሁኝ። ኡፍ የረመዳን ስራ ብቻችሁ የምትሰሩ እናንተ ልኩን ታውቁታላችሁ። በዚህ መልክ እያቀራረብኩኝ ነኝ፣ ግን ደግሞ አልጨረስኩኝም። ለማንኛውም በደንብ ተከታተሉ። ቪዲዮ እስከ መጨረሻ ድረስ በማየት ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁኝ። ወዳችሁ ፈቅዳችሁ ስለምታበረታቱኝ በዚህም ያክል ከጎኔ ለሆናችሁ በሙሉ አመሰግናለሁኝ። ቀጣይ ቪዲዮ እስከ መጨረሻ ተከታተሉ ማለት ነው። እሺ አሁን እዚህ ጋር ሳምቡሳ እየጠበስኩኝ ማለት ነው። አንድ አውጥቻለሁኝ፣ አንድ ደግሞ አስገብቻለሁኝ ማለት ነው። ሌላ አለ ይሄ ሳወጣ ወረቅ አልቆብኝ ባዚህ ለምን ልንገራት ሳናግራት ቀርቼ ምስኪን። አሁን እኮ ዘይቱ ጨርሶ ይሄዳል እንዴ አላውቅም። አሁን ይወቃዋል፣ አወጣዋለሁ። አያችሁ አሁን አንድ አገባለሁኝ ማለት ነው። እዚህ ጋር እንደምታዩት ኩፍ ብሎልኛል። ሊጥ አለኝ። ሊጤን ሳቦካው ግን አላሳየኋችሁም። የጨመርኩት ደግሞ እንትን ነው፣ ጨው፣ ትንሽዬ ሱካር፣ ከዛ እርሾ፣ ትንሽዬ ዘይት እየጨመርኩኝ እያሸሁኝ ነበር፣ እያቦካሁኝ ነበር ማለት ነው። አሁን አንዴ በሰራነው ሊጣችን የፈለግነው ነገር መስራት እንችላለን። ፈጣይር ቢዛ የተለያየ ነገር አንዴ በሰራ ነው ሊጣችን ማለት ነው። ስለዚህ እስቲ አብረን እንስራ ማለት ነው። እናንተ ፈለጋችሁትን መስራት ትችላላችሁ። ያው አብረን እንሰራለን። እኔ የሚሰራው ታያላችሁ ማለት ነው። በደንብ ተከታተሉ። የእያንዳንዱ ነው የረመዳን ስራ እኮ። እሺ ሀባይቢ ይኸው ሊጤን በዚህ መልክ እንትን አደርጋለሁ። እዚህ ጋር የሚቆርጥበት ካሳ አለኝ። እዚህ ጋር ደግሞ ድጃጅ አለኝ። እዚህ ጋር ጁቡን አለኝ። እናንተ በፈለጋችሁት ነው የምትሰሩ፣ ምርጫው የእናንተ ነው። እኔ ደግሞ ይሄን ስሪ ያህን እንዲ የሚለኝ ሰው ስለሌለ ራሴ ዝም ብዬ ደስ ባለኝ ነገር ነው የሚሰራው ማለት ነው። እዛ ጋር ደግሞ ሳጂ አለኝ። እስቲ ይታያል አይደል? በዚህ መልክ እንዲሁ ካፍታታሁት በኋላ ምን አደርጋለሁኝ? በዛው በሚታያችሁ ካስ ይቆርጠዋለሁኝ ማለት ነው። ፈለጋችሁት ነገር ያኔ አንድ ጊዜ በሰራችሁት እንትን ሊጥ እናንተ ደስ ያላችሁን የፈለጋችሁትን ነገር መስራት ትችላላችሁ ማለት ነው። ግን እኔም እየገባሁ ነኝ እንደ ካሜራው ፈራሁኝ፣ እየታየሁኝ መሰለኝ። እሺ ቆይ አይዋለሁኝ ማለት ነው። በዚህ መልክ ቆረጥ አደርገዋለሁ። በዚህ መልኩ ከቆራረጥኩት በኋላ እንዲሁ መካከል ያለውን እንደዚህ አንሳዋለሁ። ይሄንን ደግሞ እናንተ እንደ ቅቤ ነው ለስስ ያለ ማለት ነው። የምር ለስስ ብለዋል። እጅም ይዝ ነገር የለም ምንም የለውም እንደምታዩት ማለት ነው። ይችንም ደግሞ በኋላ ይሰራላታል።
እዚህ ይቀመጥ። አሁን ይሄንን ትንሽ በእጃችሁ እንደዛ እያደረጋችሁ ትንሽ ፈታ ፈታ እያደረጋችሁ እናንተ ደስ ያላችሁትን ሀሽዋ ማድረግ ትችላላችሁ ማለት ነው። ፈጣይር ቢዛ የፈለጋችሁት ነገር እናንተ ደስ ያላችሁትን አንድ ጊዜ በሰራችሁት አጂናችሁ የፈለጋችሁት ነገር ትሰራላችሁ ማለት ነው አይደል? በዚህ መልክ ደግሞ እንደዛ ታያለ አይደል? በዚህ መልክ እንደዛ በኋላ ደግሞ በሾካ ይሄንን ቦታ እንትና እናደርገዋለን ማለት ነው። እንደዛ ሳብ ሳብ እያደረጋችሁ እንትኑ እንዳይወጣባችሁ ይሄ ምንድነው ሀሽዋው ማለት ነው። ሀሽዋው እንዳይወጣባችሁ ትንሽ ሰፋ እያደረጋችሁ ከዛ በጣም ቀላል የሆነ ፈጣይር አሰራር አብረን አሁን ይሄ መስራቱ በማን ይጠፋል ብዬ ነው፣ ግን ደግሞ አብረን እንመስላል አይደል? እሺ በዚህ መልክ ሁሉንም እጨርሰዋለሁኝ ማለት ነው። አያችሁ አይደል? አሁን ይሄንን የእያንዳንዱን እንደዛው በሾካ ቅርጽ እናወጣለታለን ማለት ነው። እንዲያምር እንደዛ እያደረግ ታያል ብዬ አስባለሁ። በዚህ መልክ የቀረውን አጂናችን እንጨርሳለን። አሁን ማቀራኘን በዚህ መልክ ፈታሁን እንደ ቅድም ሆኖ በዚህ መልክ እናደርጋለሁ። እንደምታዩት በዚህ መልክ አሁን ጅቡኔን እንደዛ እንትን አደርጋለሁ ማለት ነው። አንዱን ጅቡን ከፈለጋችሁ ለሁለት ከፈለጋችሁ ለሶስት ማድረግ ትችላላችሁ ማለት ነው። እኔ አብዛኛው ሁለት ነው የማደርገው። እቺን ለአንድ አቺን ለአንድ። በዚህ መልኩ ደግሞ እንደመጀመሪያው እንሰራለን። አሁን እንደምታዩት በዚህ መልክ አስገብቼ ነበር፣ ግን አልበቃም እያለ እንዴት እንደማደርግ አላውቅም። ትልቅ ነው። ሁለቴ እንትን ከማድረግ ብዬ ነበር፣ ከተያያዘም ብዬ ፈርቻለሁ። ጆቦኖም በዚህ በኩል ያለው ዲጃጅ ነው፣ በዚህ በኩል ያለው ደግሞ ጆቦን ነበር ማለት ነው። በዚህ መልክ አሁን ፍሩን አስገባለሁ። ረመዳን ስራ ማሻአላህ አለክ። እያንዳንዱን ግን እንቅረጸው ብንል ወላሂ ማሻአላህ አለክ። አሁን ይቺ ጊዜ ወሰደችብኝ ማለት ነው። ይሄን ይመስላል። አሁን ከላይ ላዩ አንድ እንቁላል እንትን ደረኩበት ዳሃቢ ከለር እንዲኖረው ማለት ነው። እናንተ ከፈለጋችሁ ዘይቱን የፈለጋችሁት ነገር ማድረግ ትችላላችሁ። እኔ ደግሞ ከላይ የሆነ ዳሃቢን ከለር እንዲኖረው ስለፈለኩኝ በዚህ መልክ አሁን ፍሩን አስገባዋለሁ።